ግምጄ ወይ በጣም መሳቅ አበዛሽሳ። ከፍቶሻል እንዴ? ሳቅ የደስታ እንጂ የመከፋት ምልክት እኮ አይደለም። ልክ ነሽ፣ ግን አንዳንዴ ሳቅ ሲበዛ ሀዘን ለመደበቅ ነው ይባላል። እንዴት ማለት? ያለ ምክንያት የሆነ ሳቅ መከፋትን መሸፈኛ ነው። ልክ ነህ፣ ግን መከፋትን አሳይተን ከመገመት በሳቅ መሸፈን አይሻልም? እስከ መሸፈን እንችላለን። በሳቃችን ውስጥ ያለውን ሀዘን የሚያቀልን እስከምናገኝ። ከልብሽ ባላስቅሽም ሲከፋሽ ማየት ግን ያስከፋኛል። ስለዚህ ምን? ለራስሽ ባይሆን ለኔ ስትይ ከፍቶሽ እንዳይከፋኝ ከልብሽ ደስተኛ ሆኝልኝ። እሞክራለሁ። ያ ቀን ቢሰብርሽ መስሎኝ ነበር። መጠንከር ስላለብኝ እንጂ ሳልሰበር ቀርቼ አይደለም። አልገባኝም። ሊሰብሩን ለሚፈልጉት ከምንሰበር እንድንጠነክርላቸው ለሚፈልጉት ብንጠነክርላቸው አይሻልም? ቃላቶችሽ መረር አሉ። በሰላም ነው? ልብ ሲደነድን ቃላቶች መረር ይላሉ። ለማንኛውም ጠንክረሽ ስላየሽ ደስ ብሎኛል። ግዴታዬ ነው። አንተ ልጅ ምን ሆነሃል? ቆይ ምንድነው የምታጉረመረመው? ይገርማል እኮ። ምኑ? አንዳንድ ሰው ሌላውን ካልጣለ የሚያልፍለት አይመስለውም እንዴ? ማለት ምን ሆነሃል? የተናገረ ሰው አለ እንዴ? አረ ተይኝ በእናትሽ። ቆይ ለአንዱ እንዲያልፍለት የአንዱ መውደቅ ግዴታ ነው? ይኸውልህ አንዳንድ ሰው ከራሱ ስኬት በላይ የሰው ውድቀት ነው የሚያስደስተው እኮ። እሺ ለምን? እሱን አላውቅም። ምናልባት ከራሱ በታች እንጂ ከራሱ በላይ ሰው ማየት ስለማይፈልግ። እና እሺ እንደዚህ እንዴት ነው የሚኖረው? ይኸውልህ ፈጣሪን ይዘህ መንገድ ከጀመርክ ፍጡር ሊያስቆምህ አይችልም። እሱን እንኳን ልክ ነሽ። ስለዚህ በዝምታ ወደፊት። ለምንድን ነው እንደሱ የምታየኝ? ገርሞኝ። ምኑ? ሳለቅስም ስደሰትም ሁሉም ሰው ሲለየኝ አንተ ግን አለ። ለምን እንደሆነ አታውቂ? አውቃለሁ፣ ግን ካንተ መስማት ስለፈለግኩ ነው። ከኔ ይልቅ ልብሽ የተሻለ ይመልስልሻል። እናማ ቀስ ብለሽ ልብሽን ጠይቂው። ልቤ ምን እንዳለ ታውቃለህ? ልብሽ ምን አለሽ? ይሄ ደግሞ የማን አባቱ ጢባራም ነው? ማንንም ብሎ ነው የሚያስበው እንዴ? አልፈሽ ስትሄጂ ባክሽ የፍቅርን ዳር ድንበር ታስታውሺ እንደሆን ስሚኝ ምን ብለሽኝ ደነበር? አይዞ ሌላ አትፈልግ ያልሽኝ ቃልሽ አሞኘኝ። ወይኔ ድምጽ በጣም ነው የሚያምረው። አመሰግናለሁ። ማን ልበል ግን አንቺን? ቤት ይባላለሁ። እንተዋወቅ። ይቅርታ፣ መተዋወቁ አስፈለገ አይመስለኝም። ይሄ ደግሞ የማን አባቱ ጢባራም ነው? ማንንም ብሎ ነው የሚያስበው እንዴ? እንዴ ጓደኛዬ ምን ሆነሽ ነው? እባክሽ አንዱ አበሳጭቶኝ ነው። ቆይ ማን ነው እሱ? እንደውም ጓደኛዬን ያበሳጨብኝ። ምን አውቄለት? እዚህ መግቢያችሁ ጋር ነው ሲዘፍን ሰምቼው ድምጽ ያምራል ብዬ ልተዋወቀው ስገባ እንዴት እንዳደረገው ብታዩ። እንዴ ምን አይነልሽ ነው? እዚህ መግቢያችሁ ጋር ነው። የሆነ ማየት የተሳነው ልጅ ነው። ኦ ማደል ነው እንዴ? ታውቂዋለሽ? አዎ አውቀዋለሁ። እሱ እኮ እንደዚህ ነው፣ ማንንም ሴት መቅረብ አይፈልግም። ኧረ እባክሽ እኔ እኮ ቤቲ ነኝ፣ ማንም አይደለሁም። እሺ በቃ አትበሳጭ የኔ ቆንጆ። እሱ እኮ ባህሪ ስለሆነ ነው። ታያለሽ እኔ ቤቴ አይደለሁም ደግሞ ካልሰራውለት። ጓደኛዬ እኔ ተናግሬያለሁ፣ በኋላ ማትወጪ ችግር ውስጥ እንዳስገቢ። ችግር የለውም ለሱ አታስቢ። በእናትሽ አሁን ድክም ብሎኛል። ቡና ነው ፊውና እንጠጣ። እሺ